ሰላም ጤና ይስጥልኝ ውድ የምን አዲስ ቤተሰቦቻችን፣ በዛሬው ዳሰሳችን ምን አዲስ ነገር በህዳሴው ግርግር እየተሰራለው ስላለውና ሲመረቅ ለግብጽ መርዶ ለሚሆነው የአባይ ወንዝ ገባር የሆነው አርጆ ዴዴሳ ግድብ ነው። በቅርቡ ይጠናቀቃል ተብሎ እየተሰራ ያለው ትልቁ የአባይ ግድብ በየካቲት ወር 2013 ዓ.ም የተጀመረ ሲሆን ከተጀመረ እስከ ዛሬ ቆን ድረስ 98% አልቋል ተብሎ ይታሰባል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዳሴው ግድብ መጠናቀቅ ጋር ተያይዞ ይፋ ያደርጉታል ተብሎ ይገመታል። በኢትዮጵያ የምድር ግድብ ብቻ ሳይሆን በመስኖ የሚለማ መሬት እንዳይኖራት የምትፈልገው ግብጽ በሴራና ተንኮሎች የመስኖ ግድቦች ባሉበት አካባቢዎች በሙሉ የልማት ስራዎች እንዳይሰሩ አሸባሪዎችን እየደገፈች ትገኛለች። ከወያኔ ጀምሮ ሸኔ፣ ፋኖ እንደዚሁ በቤኒሻንጉልና ጋምቤላ የሚንቀሳቀሱ ኃይሎችን የምትደግፈው ግብጽ በየትኛውም ጊዜና ሰዓት የኢትዮጵያን ጉልበት ለማሽመልመል ቀንና ከሌት እየሰራች ነው የምትገኘው። ሴራኛና ተንኮለኛ የሆነችው ግብጽ በቅርቡ ከጋዛ ጋር በተያያዘ ከእስራኤል ጋር የምትገባበት ጠፍቷታል። ወታደሮቿን በሲና በረሃ ላይ ማስፈር ጀምራለች። ይህም እስራኤል የካምፕ ዴቪድን ስምምነት ተጣሰ በሚል ግብጽን ለማጥቃት እንደሆነ ሰበብ ትጠቀምበታለች። እስራኤል በእነዚህ 3 ቀናት ብቻ ለግብጽ ከባድ ማስጠንቀቂያ ሰጥታለች። ማስጠንቀቂያውንም ችላ በማለት ጦሯን ወደ እስራኤል ድንበር እያስጠጋች ትገኛለች። በራሷ አጀንዳ ላይ የተፈጠረላት ግብጽ የኢትዮጵያን ነገር ችላ በማለቷ ለኢትዮጵያ ፎይታ ሰጥቶ የጀመረችውን የልማት ስራዎች እንድትጨርስና አዳዲስ ግንባታዎችን እንድትጀምር ያደርጋታል። የምትጋልባቸው በሀገር ውስጥ ያሉ ሸኔ፣ ፋኖ፣ ወያኔ፣ የግብጽ ተቀላቢ ሻቢያ አደብ የሚገዙበት ሰዓት ሆኗል። የዘር ፖለቲካ ነቀርሳ የሆነባት የኢትዮጵያ በብዙ ሺህ የሚቆጠር ግድብ መገንባትና መስኖ የሚለማ መሬት ቢኖራትም ካለባት የዘር አዚም መውጣት ባለመቻሏ ህዝቦቿ ለከፋ ራብና ስደት ተደርገዋል። ምናልባት የኢትዮጵያ ወደፊት እድገት የሚያሰጋቸው ታሪካዊ ጠላቶቿ ሰሞኑ በራሳቸው ወጥመድ የተያያዙ ይመስላሉ። ኢትዮጵያ ህዝቧን ከዚህ አዙሪት ማውጣት ከቻለች ለራሷ ብቻ ሳይሆን ለአፍሪካም ጭምር መጋቢና ጠባቂ ሆኖ የማይቀር ነው። በአባይ ግድብ ምክንያት በአፍሪካ ተሰሚነት የጨመረው ኢትዮጵያ የናይል ቤዚን ሀገራትን ወደ ራሷ መሳብ ትችላለች። በእነዚህ ሀገራት አማካኝነት የፈለገችውን ውሳኔ በአባይ ወንዝ ላይ የማስወሰን አቅም ፈጥሮላታል። የአርጆ ዴዴሳ ግድብ ሲጠናቀቅና ሲመረቅ ሌላ ድልና ስኬት ይሆንላታል። ኢትዮጵያ እንዳትለማ ለሚፈልጉት ደግሞ መርዶ የአርጆ ዴዴሳ ግድብ ውሃ ማጠራቀሚያ በትንሹ ከ80 ሺህ ሄክታር የእርሻ መስኖ እንደሚያለባ ሲጠበቅ ግድቡ ሲጠናቀቅ 12 ሺህ ሄክታር ስፋት ሲኖረው ወደ ኋላ ደግሞ 42 ኪሎ ሜትር ይዘረጋል። 50 ሜትር ስፋትና 537 ሜትር የፊት ርዝመት ያለው ይህ ግድብ 2.5 ቢሊዮን ሜትር ኪዩብ ውሃ እንደሚይዝ ይጠበቃል። የመስኖ ሚኒስቴር እንደገለጸው ከሆነ በ2023 የገንዘብ ዓመት መጨረሻ ላይ 94.81% አጠናቃለው እንዳለው አሁን ላይ አርጆ ዴዴሳ ግድብ 95% ላይ ደርሷል። የህዳሴው ግድብ ደግሞ 100% የመሰረተ ልማት ግንባታ ለማጠናቀቅ ማቀዱን አረጋግጧል። አጠቃላይ የግንባታው ወጪ 4.6 ቢሊዮን ብር ነው የተባለው የአርጆ ዴዴሳ ግድብ አሁን ላይ ወጪው ከዛ በላይ ሊሆን እንደሚችል ይጠበቃል። በ80 ቢሊዮን ብር ይገነባል ተብሎ የነበረው ህዳሴ ግድብ ወጪው ከዛ በላይ እንደሆነ ማየት ችለናል። ኢትዮጵያ ውሃን እንደ ነዳጅ ስፍራ የምትሸጥበት ሰዓት እየተቃረበ ይመስላል። አበቃን። እግዚአብሔር ሰላምና እድገት ሀገራችን ይሆን። መልካም ጊዜ ተመኘን። ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ማድረግዎን አይርሱ። ምን አዲስ። መልካም ጊዜ